ህይወት በካናዳ የሚለውን አጠቃላዩን ሀሳብ ከማስቀመጤ በፊት ስለ ካናዳ ትንሽ ነገሮችን መናገር እፈልጋለሁ። ካናዳ በዓለም ሁለተኛ ቆዳ ስፋት ካላቸው ሀገሮች ሁለተኛ ናት፣ ከራሽያ ቀጥሎ። የህዝብ ብዛቷም 41.5 ሚሊዮን ሲሆን የመንግስት ስርዓቷም ፌዴራል ነው እና የኢትዮጵያም የመንግስት ስርዓት ከካናዳ እየተቀዳ ይመስለኛል። ካናዳ 10 ፕሮቪንስ ወይንም ጠቅላይ ግዛቶች ሲኖሯት 3 ቴሪቶሪዎችም ደግሞ አሏት። በአጠቃላይ 13 ማለት ነው። እንግዲህ ካናዳ የአየር ሁኔታ በአብዛኛው ቀዝቃዛማ ነው ማለት፣ ክረምቱም በጣም የሚቀዘቅዝ ነው። በጋ ደግሞ የተወሰኑት ሀገሮች ላይ በጣም ሙቀት አለ፣ ኃይለኛ ሙቀት አለ ማለት ነው። እና ካናዳ እንግዲህ ይህን ትመስላለች። ኢኮኖሚዋን ብናይ ደግሞ ኢኮኖሚያ እንግዲህ እንዳሁን ከ2019 የወረርሽኝ በሽታ በኋላ እንደ ሌሎቹ ሀገራት የካናዳ ኢኮኖሚውም ስቲል እንደተናጋ ነው ያለው ማለት፣ ትክክለኛ ወደፊት ወደ ነበረው ቦታ ላይ አልተመለሰም። እየተመለሰ እየተንገዳገደ ነው ያለው። እንግዲህ ካናዳ ይሄን ትመስላለች። ካናዳ አንዳንድ ሰዎች እንደ ጋኔደን ማለት ምድራዊ ገነት ብለው የሚወስዱ አሉ። አንዳንዶቹ ደግሞ ምድራዊ ሲኦል ናት ብለው የሚወስዱም አሉ። ግን ሁለቱም ጋር እናውጣትና ካናዳን ከሌሎቹ ካደጉት ሀገሮች በኢሮፕ፣ አሜሪካ፣ አውስትራሊያ ምናምን ካደጉት ሀገሮች ጋር ኮምፔር እናርጋት ዘሴም ላይክ ዳት። ምክንያቱም በዚች ምድር ላይ ያለች ሀገር ናት፣ እንደ ሌላውም ናት እና ከሌላው ያነሰም የበለጠም አይደለችም። ያን ብዬ እላለሁ። እና ወደ ህይወት ስንመለስ አንዳንድ ሰዎች በካናዳ ውስጥ ባለው ህይወት ላይ ሲወጡ ያማርራሉ። እኔ እንግዲህ ማማረራቸው በግላቸው የደረሰባቸው ነገር ሊኖር ይችላል። እሱ የራሳቸው እንትን ነው፣ ሀሳብ ነው፣ የራሳቸው መብት ነው። ግን አጠቃላይ ማድረግ ግን አይቻልም። ለምሳሌ በካናዳ ውስጥ የስራ ሰዓት አንድ ቦታ ላይ አንድ ሰው ተቀጥሮ ሲሰራ ከ8 ሰዓት በላይ አይሰጠውም። ምክንያቱም ህግ ያስቀጣል። ከ8 ሰዓት በኋላ አንድ ሰው እዛ መስሪያ ቤት ከሰራ ኦቨርታይም መክፈል አለባቸው። ህግ ነው ይሄ። ምክንያቱም ማህበር ያለበት አብዛኛው መስሪያ ቤት ማህበር አለው። ያ ዩኒየን ማህበር ያው ህግ አለ፣ ህገ ደንብ ስላለ በህጉ ስለሚተዳደሩ ያስወቅሳቸዋል። ግን ይሄ በግለሰብ ቤት አንደር ቴብል ምናምን የሚባለው አንደር ቴብል ማለት ከስብ ማለት መንግስት የማያውቀው አሰራር ቅጥር ከሆነ ዋይ ኖት 20 ሰዓት 30 ሰዓትን በቀን ውስጥ ካለ 10 ሊያሰራው ይችላል። እሱ የራሱ የሁለቱ ሰዎች ስምምነት ነው። ግን ደንበኛ ቅጥር ፎርማሊቲ ካለና ዩኒየን ወይም ማህበር የሚቆጣጠረው ስራ ቦታ ከሆነ ከ8 ሰዓት በላይ መስራት አይቻልም፣ አይፈቀድም። 12 ሰዓት ይሰራል። 12 ሰዓት ከተሰራ ደግሞ 6 ቀን ወይ 5 ቀን አይደለም 4 ቀን ነው መስራት የሚችሉት። በሳምንት ውስጥ መሰራት ያለበት የሰዓት ብዛት አለ በህግ የተወሰነ። ከዛ በላይ በሳምንት ለአንድ ሰው መስጠት አይችሉም። ከዛ በላይ ከሆነ ኦቨርታይም ይሆናል። እና በቀን 12 ሰዓት አሰሩን የሚለው ሮሮ አልገባኝም። አንድ ቦታ ላይ 12 ሰዓት ከሰራ አንድ ሰው በሳምንት 4 ቀን በላይ መስራት አይችልም። ሌላው ቀን እረፍቱ ነው ማለት ነው። የሚቀጥለው ሳምንት ነው ደግሞ እንደዛ የሚሰራው። አለበለዚያ ግን 8 ሰዓት ነው የሚሰራው። 4 ሰዓት ልጭ ከጨመሩበት ኦቨርታይም ነው የሚከፈለው። መስሪያ ቤቱ ከቻለና ሰራተኛው ከፈለገ ነው ተፈቅዶ፣ እሱም ሰራተኛውን መፍቀድ አለበት፣ አሰሪውም መፍቀድ፣ ከሁለቱ ስምምነት ነው የሚሆነው። እና ያ ልክ እንደ አቢዩዚቭ ተደርጎ መታየት የለበትም። ማንኛውም ሰው በዚህ በካናዳ ውስጥ እሱ ካልተስማማ በስተቀር በሳምንት 2 ቀን እረፍት አለው። አንድ ቀን ብቻ ሳይሆን 2 ቀን እረፍት አለው። በዛ 2 ቀን ውስጥ ቢፈልግ ተጨማሪ ስራ መስራት ይችላል፣ ቢፈልግ የራሱን ነገሮች ማድረግ ይችላል ማለት ነው። እና ያ እዛ ውስጥ እንደ ትልቅ ነገር መግባት የለበትም። እንደ ትልቅ ካናዳ ላይ ኔጌቲቭ የሚያመጣ ፖይንት አይደለም። በዚህ በኩል ካናዳ ጋር ግልጽ ነው ያለው።
አዎ ሰዎች 16 ሰዓትም ይሰራሉ። 16 ይሰራሉ። 16 ሰዓት ማለት ነው ሁለት ቦታ ማለት ነው የሚሰሩት። 8 ሰዓት ሁለት ቦታ ይሰራሉ። ከፈለጉ 18 ሰዓት መስራት ይችላሉ። ግን የሚሆነው ያው እንደነገርኳችሁ ነው። ከ8 ሰዓት በላይ አንድ ቦታ መስራት አይቻልም። ሌላው ደግሞ ከዚህ ጋር ደግሞ የተነሳው ቤት እና ሌሎች ንብረቶች መኪናና ቤትን እንድንገዛ ይገፋፉናል፣ ያስገድዱናል። ኖ አያስገድዱም፣ ያበረታታሉ። ብድር እንሰጥሃለን ይላሉ። ያ ብድርም ደግሞ እኮ ሲሰጥ ዝም ብሎ ብድር አይሰጥም። ክሬዲት ሂስትሪው መልካም ለሆነ ሰው ነው። ከዚህ ፊት እዳዎች መክፈል የሚችል ሰው፣ ተበድሮ እየከፈለ ያለ ሰው ወይም ቢል እየከፈለ ያለ ሰው፣ ዝም ብሎ ቢል የማይከፍል ሰው። ቢል ማለት እንግዲህ ምንም የሚከፍለው በወር የሚከፍለው ሂሳብ ከሌለው እንደ ስልክ፣ እንደ ውሃ፣ ማብራት የመሳሰሉትን ነገር የማይከፍል ከሆነ ክሬዲት ሂስትሪው ኖ ባድ ኖ ጉድ ነው ተብሎ የሚቀመጥለት። ኖ ጉድ ኖ ባድ ቢሆን መኪና ወይም ቤት መግዛት አያስችለውም ማለት ነው። ብድር አያገኝም ማለት ነው። ግዴታ ቢሎች መክፈል አለበት። ክሬዲት ካርድ ኖሮት ክሬዲት ካርዱን እየተጠቀመ ዝም ብሎ ክሬዲት ካርዱን አውጥቶ ኪሱ ቢይዝ ቢያስቀምጥ ምንም ባይጠቀምበት አሁንም ክሬዲት ሂስትሪ ምን ይሆናል? ባድ ኤንድ ጉድ ነው የሚሆነው። ኖ ባድ ኖ ጉድ ነው የሚሆነው። ጥሩም አይደለም መጥፎም አይደለም ነው የሚሆነው እና ለመበደር አያስችለውም። እንደዚህ ሆነው ለቤት ለመግዛት መኪና ለመግዛት ሲሄዱ ኖት ጉድ ኖት ባድ የሚለው ነገር ተጽፎባቸው ያልቻሉ ሰዎች አሉ። ስለዚህ ስርዓቱ ቤት እንድትገዛ አያስገድድም፣ ያበረታታል፣ ብድር ይሰጥሃል። አንተም እኮ እዛ ውስጥ ድርሻ ታይቶ ነው፣ አንቺም ድርሻሽ ታይቶ ነው። ያበዛ ይወሰድ እና መኪናም ቢሆን ቤትም ቢሆን ከተገዛ በኋላ ጠቀሜታው አለው። ለምሳሌ ቤት ብንወስድ ቤት የገዛ ሰው ክራይ ከመክፈል ሞርጌጅ ከፍሎ አንድ ቀን ቤቱን የራሱ ይግሉ ያደርገዋል። መኪናም እንግዲህ መኪና በጣም ብዙ ነገሮችን ህይወትን የሚያቀል ነው ለመጓጓዝ። እሱም በ5 ዓመት በ6 7 8 ዓመት ድረስ ብድር ይሰጣሉ። ወለድ ከተከፈለ ጥሩ መኪና ይዞ መጠቀም ይቻላል ማለት ነው። ከፓብሊክ ትራንስፖርት ከመጠበቅ በዚህ በተለይ በብርድ ሰዓት ላይ 5 ደቂቃ ከመጠበቅ የራስን መኪና አሙቆት አንስቶ መሄድ ስለሚቀል ማለት ነው። እና ይህንን ነገሮች እንደ ክፋት አድርገን አንውሰድ። እነዚህ ነው የወርልድ ስታንዳርድ ነው። በየትኛውም ሀገር ሰው ተበድሮ ይገዛል፣ ተበድሮ ያደርጋል፣ ብድሩን ይከፍላል። ይሄ የዓለም እድገት ያመጣው ነገር ነው። ካናዳ ውስጥ ብቻ አይደለም፣ ኤቭሪዌር። እና ይሄንን ሲመስል እንግዲህ አንዳንድ ሰዎች ስራ ልክ ካናዳ ገብቶ በማግስቱ ስራ የሚገኝ የሚመስላቸውም ሰዎች አሉ። ካናዳ ውስጥ ትላንት ዛሬ መጥቶ ነገ ስራ ማግኘት አይቻልም። ዴፊኒትሊ አይቻልም። ትዕግስት ይጠይቃል። ትክክለኛ ዶክሜንት ያስፈልጋል እና ማለት የስራ ፈቃድ፣ የመኖሪያ ፈቃድ፣ ሙሉ ጤንነት፣ የመስራት አቅም ይሄ ሁሉ ተሟልቶ እንኳን 6 ወር 7 ወር 8 ወር ዓመት ድረስ ሁሉ ስራ ላይ ይገኝ ይችላል። ስራም ትምህርትም ሁሉ ነገር ጎን ለጎንም ማስኬድ ይቻላል ከተገኘ። ስራ ለማግኘት ግን ያው እንደ ክልል እንደምትኖሩ እንደመሄዳችሁበት ፕሮቪንስ ወይም ቴሪቶሪ ሁኔታ ይወሰናል። ከሌለበት ወዳለበትም በቀላሉ ማድረግ ይቻላል። በተለይ ላጤ የሆነ ሰው ማለት ነው። ከ21 ዓመት በፊት ወደዚህ ወደ ካናዳ ስመጣ መጀመሪያ በደረስኩበት ሀገሩ ከተማ ማለት ፕሮቪንስ ነበረ። ስራ ማግኘት አልቻልኩም። 6 ወር ሙሉ ሲቪ እና ወይም ሬዙሜ እየበተንኩኝ በቃ 6 ወር ሙሉ በየቀኑ እየተነሳው የተለያየ ቦታ ስራ የሚኖርበት ቦታ ብዬ የማስብበት ድሮፕ እያደረኩ ነበረ ሲቪ ወይም ሬዙሜ። ከብዙ ቦታ ለኢንተርቪው ወይም ለጽሁፍ ፈተና የጠራው 3 ቦታ ነው። 3ቱም ጋር አላለፍኩኝም። መጨረሻ ላይ ዝም ብሎ በጣም ከባድ የሆነ ስራ ያለበት ፋክተሪ ውስጥ ስራ አገኘሁ። የውድ ፋክተሪ ነው። ውድ ሪማኑፋክቸሪንግ የሆነ ሰው ነው። ጓደኞቼ ናቸው፣ ዘማቃቸው ልጆች ናቸው። እነሱ ሰው ወስዷቸው እነሱ ደግሞ ወሰዱኝ። እዛ ቦታ ከባድ ስራ ነው የነበረው፣ ግን ያው ሰርቼ አለፍኩት ማለት ነው። እንደዚህ መጋፈጥም ይጠይቃል እና መስራት ይቻላል። የግል ስራ መስራት ይቻላል። ተቀጥሮ መስራት ይቻላል። ተምሮ መሻሻል ይቻላል እና በዛ ላይ ጊቭ አፕ ማድረግ አያስፈልግም። ግን በጣም የሚያበረታታ አይነት ነገር ግን የለውም። ያው ትዕግስት ይጠይቃል፣ ረጅም ጊዜ ይጠይቃል ለማለት ፈልጌ ነው። እንግዲህ ካናዳን በመጠኑ ኢንፎርሜሽን ይሄን ይመስላል። ህይወት ይሄን ይመስላል።
ብዙ መናገር ይቻላል፣ ግን ይሄ ይበቃል። ከዚህ የበለጠ ያስረዱ ሰዎች ሊኖሩ ይችላሉ። ወደፊትም የሚያስረዱ ሰዎች ሊመጡ ይችላሉ። ይሄን በዚህ አበቃለሁ። ስላዳመጣችሁኝ አመሰግናለሁ።